እመቤታችን ቅድስት ድንግል ማርያም በ3 ዓመቷ ወደ ቤተ መቅደስ የገባችበት በዓታ ለማርያም በዓል በአዲስ አበባ ሀገረ ስብከት በተአካ ነገሥት በዓታ ለማርያም ገዳም ብፁዕ አቡነ ፊልጶስ በተገኙበት በታላቅ ድምቀት ተከበረ። በየዓመቱ ታኅሳስ 3 የእመቤታችን የቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት በዓታ ለማርያም መታሰቢያ ክብረ በዓል በታላቅ ድምቀት በቤተ ክርስቲያናችን የሚከበር ሲሆን በዘንድሮ ዓመትም በአዲስ አበባ ሀገረ ስብከት በተአካ ነገሥት በዓታ ለማርያም ገዳም ተከበረ። በበዓሉ ላይም ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሊቀ ጳጳስ፣ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የገዳሙ ዋና አስተዳዳሪ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ፣ የአድባራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ዘማሪያን እንዲሁም እጅግ በርካታ ሕዝበ ክርስቲያን ተገኝተዋል። ይህ ዜና ቤተ ክርስቲያን ነው።